ዛሬ ቀኑ አዲስ ነው። አሮጌ ዓመት አልቆ ሁሉም አዲስ ሆኗል። ትምህርት ቤቶቹም እየተከፈቱ ነው። ዩኒቨርሲቲዎችም ለተማሪዎቻቸው አቀባበል እያደረጉ ነው። ጌዲዮ የሁለተኛ ዓመት የዲግሪ ተማሪ ነው። በባለፈው ዓመት አገር አቀፍ ከፍተኛ ውጤት ያመጣውም እሱ ነው። ዛሬ የሁለተኛ ዓመቱን ትምህርት ሊቀጥል ሻንጣውን ሸክፎ የጅማ ዩኒቨርሲቲ ረግጧል። እናም አቅርቅሮ በመንገድ ላይ ሳለ አንዲት ቅልብልብ ያለች ቆንጆ ፊት ለፊቱ መታ ተጋጩ። ከዚያም እያያት ሄድም ብላ ጮኸችበት። እሱ ግን ምንም ሳይላት መንገዱን ቀጠለ። ልጅቱም ይቅርታ ባለመጠየቁ ተናዳ ተከትላ ሄዳ ልብሱን ያዘችና እያናገርኩ አይደል አለችው። ያማል አታስተውልም እያለች የስድብ አይነት ታወርድበት ጀመር። ጌዲዮን ግን እንኳን ይቅርታ ሊጠይቃት ቀናም አላለላትም። ብዙ ተማሪዎች ከሩቅ ሆነው በፍርሃት ነበር የሚያዩአቸው። ምክንያቱም ጌዲዮ ከባድ የሚጥል በሽታ አለበት። ግቢውን ከረገጠበት ጊዜ ጀምሮ ከመጽሐፍና ደብተሩ ውጪ ጓደኛው ነኝ የሚል ማንም የለም። ሲበዛ ኮስታራ፣ ዝምተኛ፣ ብቸኛ ነው። ከትምህርት ቤቱ ከመምህራኖቹ ጋር እንኳን አፍ ለአፍ ገጥሞ አያውቅም። ማንም ሲስቅ አይቼዋለሁ የሚል የለም። ከላይ ጀምሮ እስከ ታች ሁሉም ይፈሩታል። መቅደስ ግን አታውቀውም። የመጀመሪያ ዓመት ትምህርቷን ለመከታተል ገና ግቢው መርገጧ ነው። እናም ልጅቷን ከልብሱ አላቆ ግራ ይዞ መሄድ ፍሬን ከለቀቀ መኪና ራስን ለማዳን ይጠቅማል። እኔ ባላይሽም አንቺ እያየሽኝ መሄድ ግዴታሽ ነው አላትና አመናጭቋት ሄደ። መቅደስም ሁኔታው ገርሟት በነበረችበት ቆማ ሲሄድ ታየው ጀመር። እናም እግዜር አወጣሽ የሚሉ ቃላቶች ከብዙ ተማሪዎች ወደ እሷ ተወረወሩ። ሁኔታው ግራ አጋባ። አንድ ተማሪ ልክ እንደዛ ሲላት ምን ለማለት ፈልጎ እንደሆነ ጠየቀችው። ልጁም እንዴ ጌዲዮ ማለት እኮ የግቢያችን አስፈሪና ጎበዝ እንዲሁም በሽተኛ ተማሪ ነው አላት። ከዛ ወዲህ ብዙ ጊዜ ልታናግረው ፈልጋ ሳይሳካላት ቀረ። እሷም የግቢው ጎበዝና ተወዳጅ ሲበዛም ተፈቃሪ ተማሪ ሆነች። ያያት ያረግድላታል። እሷ ግን ሐሳቧ ትምህርቷ፣ ልቧም ጌዲዮን ጋር ነበር። ቀኑ ሰንበት ነው። መቅደስም ከጓደኞቿ ጋር በመሆን ቤተ ክርስቲያን ሄዳለች። ውዳሴም አድርሰው ሲጨርሱ የመቅደስ የመጨረሻ ጸሎቷ የመጀመሪያ ቀን የሰማሁትን የጌዲዮን ድምፅ አሰማኝ ነበር። ሲጨርሱም ወደ ግቢ ተመለሱ። ግቢ ሲመለሱ ባየችው ነገር ግን በጣም ደነገጠች። አንድ ወጣት መሬት ላይ ተዘርሮ ሲንፈራፈር በአፍና በአፍንጫውም አረፋ ሲደፍቅ ነበር። በዙሪያው ብዙ ተማሪ አለ፣ ግን የሚረዳው አንድም ተማሪ አልታያት አለ። መቅደስ ድንጋጤው ባይለቃትም አቅሟን ሰብስባ ጌዲዮን ወደ ወደቀበት ስፍራ በረረች። ነገር ግን በጣም እየተወራጨ ስለነበር የምታደርገው ጠፋት። ከዛም አያቷ ለሚጥል በሽታ የቅርቤት ጭስጥሩ እንደሆነ ያወሩት ትዝ አላትና ሁሉም ተማሪ ጋር እየዞረች ክብሪት ያለው ማለት ጀመረች። በሁኔታዋ ሩቅ የነበሩት ሁሉ መሰባሰብ ጀመሩ። አብሮ አበድ ሳትባልም አይቀር። መቅደስ በዛ ሰዓት የስሟ ነገር ግድም አልሰጣትም። ግን አለኝ እንጂ የሚላት አጣች።